ቡሪና ለሊ አንደኛ ሚዜ ሊሆን አይሽ ጥሩ አጋጣሚ። እሺ ሁለተኛ ወደ ዳይመንድ ጠየቁት አይደል? እሺ ሶስተኛስ? እሱ ነው ማላቀው። ለምን አሹ ይሆን? የናሹዬ ሰርግ አድማቂ ናቸው። እህቴ ብርሃኔ ደግሞ በጣም ነው ሰርግ የምትወደው። አዴ ምንድነው ዛሬ? ትንሽ ነው ልጅ አትጨነቅ። ዝም ብሎ ሚስት ይመጣል። ገና እኮ ብዙ ፕሮሰስ አለው። ምን ነው ፊትሽ ልክ አይደለም። አሞሻል እንዴ? ትኩሳት አለብሽ እኮ። ምንድን የባቡሬ እናት ወደ ሐኪም ቤት ይዟት በሯል። እንግዲህ የባቡሬ እናት እንግዲህ ወደ በድራማው ላይ አትመጣም። ነገር ግን ቤዛ አሁንም በደል ማድረሷን በሊሊ ላይ ቀጥላበታለች። ወንድሟን እንግዲህ መክራ ሰደዋለች። ማለትም ያው ቤቱን እንድትሸጠው ሂድና ሽጥና እኔን በገንዘብ ከዚህ ካስወጣኛለህ ስላለችው ሄዶ ብቻ ለገጀራው እንዴት ነህ? እኔ ትንሽ ስላለችብኝ እንግዲህ ሆዳ በሰው ላይ ግፍ አልሰራም ሁለተኛ እናም ትንሽ ስላለችብኝ ልህን ነው ብሎ እንግዲህ አምኖ ጥሎት ሄዷል። እህት ታሰረች ሲለው አዎ ታስራለች፣ ነገር ግን ብዙም አትቆይም፣ ብትቆይም እድሜ ልኳን እስራት ተብሏል። ነገር ግን አትቆይም፣ ማስወጣታለሁ ነው ያለው። እንግዲህ አደይና ዴቭ በጣም ደስ ብሏቸዋል፣ ግን አይጋቡም። ከዚህ ቀደም ደጋግሜ ነግሬያቸዋለሁ እንደማይጋቡ አይጋቡም። የማይጋቡበት ምክንያት ያው እናትየዋና እህቷ ስለሚመጡ እናትየዋ በፍጹም ልትፈቅድ አትችልም። ሲቀደምም አልፈቀደችም ማለት ነው። ያልፈቀደችበት ምክንያት እንግዲህ ታውቁታላችሁ። ሁለቱም እህትማማቾች አንድ ወንድ ልጅ አፍቅረው እንትን ማለት የለባቸውም ብላ ነው እንግዲህ እናትየዋ እምቢ ብላ ለነሱ ያልፈቀደችው። እዚህ ጋር ደግ አረገች። እኔ በሆነ ራሱ ሁለት ሴት ልጆች ቢኖሩኝ አንድ ወንድ ቢያፈቅሩ ሁለቱም እንዲያገቡት አላደርግም። ማለት አንዷ ብታገባ አንዷ ትጎዳለች፣ አንዷ ታገባችው አንዷ ትጎዳለች። የቤት ስለሚመላለስ ሁለቱም ይጎዳሉ። ስለዚህ ያችም እሱን ስለምታየው ለምንድን ነው እህቴ ባሌን የምታየው ማለቷ አይቀርም። ማለት ትረሳዋለች። ፍቅር እንግዲህ በጣም ከባድ ነው። የእህትም የእናትም የምንም አይልም። ስለዚህ አንዴ ታፈቀረ ማየቷ አይቀርም። ምን ነው የኔ በሆንክ ኖሮ ማለቷ አይቀርም፣ መመኘቷ ስለማይቀር። ስለዚህ እናትየዋ እዚህ ላይ ደግ አረገች ብያለሁ። እኔ የእናትየዋን ነው የምደግፈው። እናንተ የማን እንደምትደግፉ እናንተ ታውቃላችሁ። እንግዲህ ሁለቱ እህትማማቾች የተፈቀሩት እናትየዋ ግዴታ ሁለቱንም ማስጣል አለባት። አሬ ግን ያው ከልቧ አይመስልኝም። የሆነ ያለ አይደለም እሷ ጋር የሆነ ሁልጊዜ ቅሬታ አለኝ። ለዴቭ ያላት ፍቅር በጣም ዝቅተኛ ነው። እሱ ግን እንደሚያገባትና አብረው እንደሚሆኑ ነው የሚፈልገው። ማንኛውም ሰው ለመጋባት በጣም ይቸኩላል ከሚባለው በላይ እስከሚያገኛት አብረው እስከሚሆኑ ድረስ በጣም ይቸኩላሉ። ነገር ግን ከአንድ ወር ከሁለት ወር ወይም ከአንድ አመት ከሁለት አመት በኋላ ደግሞ በጣም የሆነ የማያጨቃጭቃቸው ነገር ያጨቃጭቃቸዋል። የማያናድደው ነገር ያናድደዋል። ያ የት ባገኘሁሽ፣ የት አብረን በሆነን አግብችሽ፣ አብረን አንድ ላይ ምግብ በሰራሽልኝ የሚለው ሰውዬ እንደገና ይቀይስና እሷን እንደው ምን ነው ባላገባው የሚል ህሳቤ ድረስ የሚደርሱ አሉ። በአብዛኛው ማለት ነው 175ቱ እንደዛ ነው የሚያደርጉት ማለት ነው። 175ቱ። ስለዚህ አሁንም ዴቭ ልክ እንደዛ ይመስለኛል። እንደው ምን ነው ባገኘው ሺት ነው ማገኝሽ፣ ለምን አብረን አንኳንም፣ ለምን አብረን የሆነ የሚለው ነገር እያለ ነገር ግን ወደፊት እኔ እንጃ የሚያስቀምጧቸው አይመስሉኝም። ፍቅርም እንግዲህ ያው እየተሟገተች ነው። እኔ መቼም ልረሳ አልችልም። እኔ መቼም በልቤ ውስጥ ነህ፣ ረስቼህ አላውቅም። አንድ ቀንም ካላስታውስህና ፍቅሬ ቀንሶም አያውቅም። እንደዛ ስታመናጭቀኝ፣ እንደዛ
ስትሰድበኝ ነው እንደዛ ዝም የምለው በጣም ስለምወድና ስለማፈቅር ነው። ስለዚህ እባክህን አደይን ተውና ተኔ ጋር አንጋባ እያለችው ነው እንግዲህ። የባቡሬ እናት ሐኪም ቤት በመግባቷ በጣም ያሳዝናል። ነገር ግን ከእንግዲህ ወዳ የምትወጣ አይመስለኝም። ራሷን በጣም ታማለች። ያለችበት ሁኔታ ጥሩ ቢሆንም ግን ያው ታማለች ማለት ነው። ሁሉም እንግዲህ አሹም እንግዲህ ለእሷ ያለው ፍቅር በፊት በጣም ጨምሮ ነበረ። አሁን ግን ቢቀንስም ቁጣ ቁጣ ይለዋል። እሷ ግን ትወደዋለች። ነገር ግን ከኋላ የሚጎትታት ነገር አለ። አይዞህን ያለሁልህ አበቅርሃለሁ እወድሃለሁ የሚላት በቃ ልበለው ትልና ከዛን በኋላ የሆነ የሚጎትታት ነገር አለ ወደኋላ። በዚህ ቀደም እንግዲህ ያሳለፈችው ነገር ትዝ ስለሚላት ያ ሁሉ ነው ማለት ነው። ምጥንና ኪንጎ እንግዲህ ኪንጎ የሆነች ቤት የምትባላለች እሷን እያወራችው ነው። እስካሁን አልወጣችም፣ ግን ያው በድብቅ እያወራችው ነው። እያወራችው እሱም እያወራት ነበረ። ግን ይችኛዋ በጣም ትቀናለች በሁሉም ነገር። ሀዴጋ ቆሞ ታወራ በጣም ነው የምትቀነው። በጣም ነው በቃ ለምንድን ነው ከእሱ ጋር ዛሬም አልቆረጠልህም ወይም ቡዘራ ካልፈለግ ለምን አትተወኝም? ተፈለገ አንጠባጥባለሁ የሚል በቃ ያለ አይደለም ጋሸኝነት፣ የብቸኝነት እኔ ነኝ ወንድ፣ እኔ ነኝ አንበሳ የሚል ነው እንትን የሚለው እንግዲህ ፍቅር ለቤዛ ወንድሟ እንዴት እንደሚቆረቆርላት፣ እንዴት እንደሚወዳት፣ እንዴት በቃ ለሷ ያለው ነገር ስታይ የሆነ ተሰማት። በቃ ያዴ እዚህ ቤት ከመጣች ጀምሮ እኔን ትተውኛል፣ እኔን አያወሩኝም፣ እኔ ምን ጎደለሽ፣ ምን ትፈልጊያለሽ፣ ምን አማረሽ፣ ምን ፈለግሽ የሚለኝ ሰው የለም። ሁልጊዜ እኔን ጭቅጭቅ ነው፣ እኔን እንዲህ ነው። ወንድሜ እንኳን ለእኔ መከታ አይሆንም። ቀጥታ ሄዶ ራሱ ምን ትፈልጊያለሽ የሚለው አዴን እንጂ እኔን አይደለም። ወይኔ ሰው አለመኖሬ እናቴ መታ በጭቅጭቅና እንዲህ ካላረኩሽ እንዲህ ታዘራውሽ ነው የምትለው። ለምንድን ነው እኔ ሰው የሌለኝ? እንደው ቤዛ መታ ደግሞ ወንድሟ ይሄን ያህል መቆርቆሩን እንዴት እኔን የሚቆረቆርልኝ ሰው አጣለሁ ነው ያለችው። እንግዲህ ፍቅር በጣም አንዳንድ ጊዜ በጣም ታሳዝናለች፣ አንዳንድ ጊዜም ደግሞ በጣም ተንኮለኛ ናት ማለት ነው። እንግዲህ ዶክተሩ በጣም ናፍቃው ነበረ አዴ እንግዲህ ለጓደኛው እኔ በጣም ናፈቀች። በነገራችን ናፍቃኛለች በጣም ግን ደግሞ ልታገባ ነው እያለው ነበረ። ያው ማግባቱን ታግባ፣ ነገር ግን እኔ እማገኛት አይመስለኝም ተንግዲህ ወዲያ። በነገራችን በጣም ናፍቃኛለች እያለ ያለ በሩ ተቆረቆረ። እንዴት እንዳወቀች መናፈቁን እንግዲህ ያው ፈጣሪ ወቀው። ቆርቆራ ስገባ በጣም ነው ደስ ያለው። በመምጣትሽ በጣም ደስ ብሎኛል አላት። እኔም በጣም ደስ ብሎኛል ዶክተር፣ አንተ ያሰብከው ያለምከው የመከርከኝን ሁሉ ተግባራዊ አድርጌያለሁ። በጣም አመሰግናለሁ ልልህ ነው የመጣሁት ነው ያለችው። እንግዲህ በጣም ደስ የሚል ነው። ሩታ ዶክተሩን በጣም ትወደዋለች ከሚባለው በላይ። ነገር ግን ዶክተሩ ደግሞ ልጅነት የያዛት ስለመሰለው ምንም ብዙም ለሷ ፍቅር የለውም። ምንድን ያለው አንቺ ስንት አመትሽ ነው ሲላት፣ እኔ እኮ ልጅ አይደለሁም ተልቄያለሁ፣ አሁን ገልምቻለሁ እያለችው ነበረ። ነገር ግን በሂጂ ወደ ቤትሽ እኔ እደውልልሻለሁ እንዳፈቀረችው አውቋል። ያው ስለምትመ